ጆርዬ ግን እዚህ ማደሬ ካልቀረ ማለት ነው ለምን ኢንተርቪው ስለምታረዩ ፖለቲከኛ እናወራ? ወይ አናወራም። አሁን በጣም ብዙ ስራ አለብኝ። እኔ ለራሴ እዚህ ያልገው ጠቦኛል አይደል? ጠቦናል ራድ ጠቦናልኛ። እሺ ረዱ አንቺስ ምን ልትሰሪ አሰብሽ? ቡቲክ ነው። ሂድ። ዋው ይሄማ በጣም ሰፊ ሀሳብ ነው። እዚህ አድሬ ለምን አናወራው? ራዲ ደግሞ ምን ሆነሽ ነው እንዴ? ቅድም እንደዚህ ሁሉ ነገር ካረገችን በኋላ አሁን ታናግራታለሽ እንዴ? ምን አገባሽ? ስማ አቡዬ ነው ታጋቡ። ሂድ። አቡሽ የሚለኝ መስልሻል እንዴ ወርዬ? ማሃ እሱ ኧረ ስራም ማለት አያገባሽም። እንደውም አንድ ነገር ልንገርሽ፣ እንዲጠላሽ እስከዛሬ ያደረግሻቸው መጥፎ ነገሮች እነግርልሻለሁ። ኧረ እባክሽ ለምሳሌማ የሀንስታት አስተማሪያችንን እንደዛ በፍቅር ስለምልም እያልሽ እንደምታዩ እና እሱን ሰው እያብረን አይደል የምናየው? አንቺ አህያ ለዚህም በቅተሽልኛል። ምንድነው ለሸክም ነው እንዴ? ደግሞ አንቺ እናሳፍረው ተባብለን አይደል እንዴ የምናየው? ቆይ በመጀመሪያ በፍቅር አይን ማየት ማለት እንዴት ነው? ልታሳይን ትችያለሽ? ይሄማ ቀላል ነው። አሁን የምር አህያ መሰለኝ ነው። እሺ ሌላ ደግሞ አመጣልኝ 2 ኮርስ ኤፍ እንዳመጣሽ እነግረዋለሁ። ቀላል። አንቺ ኤፍ አምጥተሽ ነው የተባረርሽው? ታዲያስ እንዴ ረዱ 2 ኤፍ ምን አላት? ውሮ እኮ 4 ኤፍ አምጥታ ራሱ አልተባረረችም። እቺ 4 ኤፍ ረዲ በእናትሽ 4 ኤፍ እኮ ማለት ኮርሶቹን በጣም ስላወኳቸው ፍሬንድ አረኳቸውና ኤፍ ሆኑ ማለት ነው። ረዲ በእናትሽ ቦቴን ታስይብኛለሽ እና አታስፈራሪኝ እንዴ? ማንም ይዝብሽ። እኔ ነኝ አንቺን አልቀምስ ምን ያደርግልኛል? ልተኝበት ነው። እኔማ መደብ ላይ አልተኛ። አረፍተ እናመሰግናለን መምህር። ከሳሽ ክሶትን ማቅረብ ይችላሉ። እኔ አለኝ ለምሳሌ እንደ ያኔ መሰል አልጋ መደብ ትለዋለች እንዴ? እና ታዲያ ምንድነው?